Success is when you are succeeding. Nobody wants to talk about ውድቀታቸው። ሁሉም ሰው ሊደብቀው ስንት ጊዜ እንደወደቀ ቤተሰቦች ያስተማሩኝ ትልቁ ትምህርት especially my mom is about expectation. and expectation እውቀት እንደሆነ አላውቅም ነበር። ከመስሎኝ ነው የምታገኘው ምንም ነገር የለም። ሜክ ሹር ወይ ነው ወይ አይደለም። መስሎኝ ነው ማለት ምንድን ነው? and then what? እኔ ብር ምን እንደሆነ አላውቅም። I swear to you ከዛ በፊትም ከዛ በኋላ ኢንተርፕረነርሺፕ የሚባለውን ቋንቋ የሰማሁት በዩኤንዲፒ ኢንተርፕረነርሺፕ ዴቨሎፕመንት ሴንተር የሚለውን ሎጎ ዲዛይን ስናደርግ ግራፊክ ዲዛይነሮች አይደለም 1000 ካላንደር ይሄ ምርት ለምታከፋፍሉት እንኳን አደረሳችሁ ስጧቸው። አሁን ሀሳብ ይዛችሁ መጣችኋል። 2 ፋብሪካዎች that's our first job። ሁለቱም ትልልቅ ካምፓኒዎች ናቸው። የምናስተምራቸው ልጆች 6 ወር 7 ወር ሰርተው በቃ የራሴን መሞከር ፈልጋለሁ ወይ የተሻለ ደሞዝ ፈልጋለሁ ብለን ይባል 20 ዓመት ልጅ እኮ እንደ 20 ዓመት ነው። 20 ዓመት ሳክሰስ is your labor is your experience is your portfolio። እግዚአብሔር ሲያግዘኝ ሳክሰስን ያሳየኝ ፈግቼ ሰርቼ ርቦኝ ራሱ የሚያውቅበት ጊዜ ነበር። ገንዘብ ግን አለ አካውንት ድርጅቱ አካውንት አለ። ድሮ ሀብታሞቹ እኛ ነበር። አሁን ድርጅቱ ሀብታም ክፍት የሆኑ በቃ ቤቶች በጠቅላላ ትዝናናለህ ምናምን አንደር ስቶፕ አሉ ቤቶች ግን ኤቭሪቲንግ ስቶፕ። ሰው ማምረት አልቻለም። በቃ ራሳችን ነው የምንሰራው። 20ዎቹ ላይ ሆነው ቅጥርን እንደ መጥፎ የሚያይ በጣም ብዙ ሰው ነው ያለ። በቃ የሆነ ነገር መስራት ምናምን መፋለጥ ሀስል ማድረግ ግን የትኛው ነው the right way? እንዴት ይሰው